እኔ የምልህ ፒፖ ቤተ ሁለት አህዮች አልነበሩም እንዴ? ነበሩ። በአባቴ እኔን ለማስተማር ሲል ሸጧቸው ነው። እንዴት ነው ታሪካዊ ስህተት የሰራው? አንድ አህያ ለማስተማር ሁለት አህዮች ይሸጣል? የማትረባ አስተናጋጅ። አቤት፣ ምን ልታዘዝ? የሚጠጣ ነገር አምጣልኝ እስቲ። ምን ይሁንልህ? ምን አለ? ውሃ፣ ፋንታ፣ ለስላሳ መጠጦች እንዲሁም ደግሞ ወተትም አለ። ምን ላምጣልህ? ውሃ አምጣልኝ እስቲ። የምንጭ ይሁንልህ ወይስ የታሸገ? የታሸገ አምጣልኝ። ፍሪጅ ውስጥ የገባ ነው ወይስ ከውጪ? ከውጪ። ምንድነው አንተ? በመጠጫ ይሁንልህ ወይስ በአንተ አማራጭ? እና በአባባል ልታቀርበው ነበር እንዴ? የማትረባ ውዴ፣ ካለኔ መኖር አትችልማ። ኧረ እባክሽ ራስሽን እንደምታወቂያ ነው እንደምታዩ። ውዴ፣ ድሮ ሚስት ቀይ አልነበረች እንዴ? ነፍሷን ይማረውና ቀይ ነበረች። ታዲያ እኔ እኮ ጥቁር ነኝ። እንዴት እኔን አገባኸኝ? የሷ ሐዘን መግለጫ ነው ውዴ። በሰው ዲቃላ በማንም ዲቃላ የምትበጠበጠው ጥቅም ለሌለው ነገር፣ ስራ ለሌለው ነገር ልጅ አይደለም ግን ለምን አንተ? ኧረ አይመስልም። እኔ ልጅ አልወለድኩም፣ አግብቼም አላውቅም።